ዛሬ እንግዲህ ቆንጆና ጣፋጭ የሆነ ለኩላሊት እንዲሁም ደግሞ ለሆድ ድርቀት፣ ለሆድ መነፋት፣ የሆድን ቁርጠቶችን እንትን የሚያስታግሰው ደግሞ የሚቀንስልን የበክዱነስ ጁስ አሰራር ነው አብረን የምንሰራው። ተወዱታላችሁ። ወደ አሰራሩ እንሂድ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ የሚዲ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? አለሁኝ እኔ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ከኔ ጋር ሁሉ ሰላም። ዛሬ ላሳያችሁ የፈለኩት አንድ ነገር አለ ማለት ነው። እሱን መሰላችሁ በክዱነስ። ይሄ በክዱነስ ነው። በኢትዮጵያ ግን ምን እንደሚባል አላውቅም። በነገራችን ላይ ምን እንደሚባል በኢትዮጵያ ኮሜንት ላይ ጻፉልኝ። በዛ ሀገር ግን በክዱነስ ይባላል ማለት ነው። እና አሁን ይሄንን ለሆድ ድርቀት እንደም ደግሞ ሆዳችሁን ለሚነፋችሁ፣ ሆዳችሁ ድርቅ ለሚንባችሁ፣ ደግሞ ኩላሊት ለሚያመው የምሬን ነው የምላችሁ በባዶ ሆዳችሁ ሁሌም እየፈጫችሁ ጠጡት ማለት ነው። እና ዛሬ የምንሰራው ጧት ነው ባለውበት ታይም ምንም ነገር አልበላሁም። ይሄን ፈጭቼ ግን ልጠጣ ነው ማለት ነው። ሆዴን ይነፋኛል፣ ሆዴን ይቆነዘዘኛል፣ ሆዴን ፍትና የሚያደርገኝ ሳልበላ ራሱ በቃ ሆዴን ዝም ብሎ ይነፋኛል። ምንም ነገር ሳልበላ ማለት ነው። ሆዳችሁ ውስጥ ንፋስ ነገር እንደማለት ነው። እና ደግሞ ኩላሊታችሁን ለሚያማችሁ፣ ቁማችሁ የምትሉ እግራችሁን ሁሉ የሚያማችሁ ለኩላሊት በጣም ፍቱን የሆነ መላ ነው ማለት ነው። አፍልታችሁ መጠቀም ትችላላችሁ። ኢቨን አፍልታችሁም ቀቅላችሁ ማለት ነው። በጁስ መልኩ ኺያርም ጨምራችሁ ሊሆን ይችላል። ኮኮምበር ነው የሚባለው በኢትዮጵያ፣ እነሱም ጨምራችሁ ሊሆን ይችላል። ጂዘርም ጨምራችሁ ሊሆን ይችላል። ቱፋህም ካላችሁ ደግሞ እሱንም ጨምራችሁ አብራችሁ ፈጭታችሁ መጠቀም ትችላላችሁ። ብቻውን መጠጣት በጣም ቆንጆ ነው። ምን ያስጠላ ጣዕም የለውም። የምን ነው የምላችሁ። እና ዛሬ እሱን አብረን የምንሰራው አሁን እንቆርጠዋለን ማለት ነው። እሺ ሀባይቢ ማለት ነው። ይህንን በደንብ አድርጌ አጠግባለሁ ማለት ነው። እዚህ ጋር ምንድን አለ መሰላችሁ? ኺያር አለኝ ወይ ደግሞ ኮኮምበር ነው የሚባለው በኢትዮጵያ፣ እሱ አለኝ። አለመጨመርም ትችላላችሁ ባዘው እናንተ ማለት ነው። እኔ ግን ስለምፈልግ ነው። ጊዘርም ካላችሁ ጨምሩበት፣ ቱፋህም ካላችሁ ጨምሩበት። ውስጣችን በጣም የሚያጸዳላችሁ ማለት ነው። እና ለጤናችን በጣም አሪፍ ነው። ምክንያቱም የተፈጥሯዊ አታክልቶች ስለሆኑ ማለት ነው። እና ይሄን በደንብ አድርጌ አጠግበዋለሁ። ይሄንን ጁስ መስጫ አለን፣ እሱ ጋር ጨምሬ ውሃ ጨምሬ ፈጨዋለሁኝ ማለት ነው። በእንደ ትንሽ አድርጎ መፍታትም አይጠበቅባችሁም። ኢቨን ጎመድ ካረጋችሁት ኢቨን በቂ ነው ማለት ነው። ይሄን በዚህ ምታደርጉ በኋላ ውሃ እናንተን ይበቃችሁ ያለው ወይ ደግሞ ይበቃኛል ብላችሁ የምታስቡትን ያክል ውሃ መጠቀም ትችላላችሁ ማለት ነው። በደንብ አድርጋችሁ ማጠባችሁን ግን እንዳትዘነጉ። ምክንያቱም ሆዳችሁ ውስጥ ስለሚገባ ብዙ ቆሻሻዎችን ይይዛል። ይሄ ደግሞ ማለት ነው ስላችሁ በፊት ነገር ዘፍዝፋችሁ ማጠብ፣ ከዛም ልብሳችሁ አስቀምጣችሁ በደንብ አድርጋችሁ እጠቡት ማለት ነው። እንግዲህ ይበቃኛል የምለውን ያክል ውሃ እዚህ ጋር አድርጌበታለሁ ማለት ነው። አሁን ይሄንን በደንብ አድርጌ እስኪልም ድረስ ፈጨዋለሁ ማለት ነው። ምክንያቱም ከውስጥ ያለው ነገር እንዲወጣ። ከወፈረባችሁ ኋላ ላይ ውሃ መጨመር ትችላላችሁ። አብረን ሀባይቢ እንግዲህ በዚህ መልኩ ፈጭቼዋለሁ ማለት ነው። እዚህ ጋር ጥቅጥቅ ያለ የሆነ ማጥለልኝ እዚህ ጋር አጠለዋለሁ ማለት ነው። አንተ ባላችሁ ነገር ማጥለል ትችላላችሁ። ባይዘይ እንደያደረግን በደንብ እናጠለዋለን ማለት ነው። በአንድ እጅ ስለምቀርጽ እንዳይታያችሁ ይችላል ብዬ አስባለሁ። እሺ ሀባይቢ እንግዲህ ይህንን የመሰለ ጁስ ሳተናል ማለት ነው። ሁሌም ጧጧት ሆዳችሁን ለሚያማችሁ፣ ሆዳችሁን ለሚቆርጣችሁ፣ ለሚነፋችሁ እንዲሁም ደግሞ ኩላሊታችሁን ለሚያማችሁ ተጠቀሙበት ማለት ነው። የሆድ ድርቀት ያለባችሁ፣ ሆዳችሁ ውስጥ ንፋስ ምናምን ነው፣ ሆዳችሁ ይነፋናል ባንበላ ራሱ ማለት ነው። እና ይሄ በጣም ፍቱን የሆነ መላ ነው። የሚገልጻችሁ ከተለያዩ ነገር ጋዛችሁ ጨምራችሁ መጠቀም ኢቨን ትችላላችሁ ማለት ነው። ካሮት ጋር ሊሆን ይችላል፣ ቱፋ ጋር ሊሆን ይችላል። እናንተ ከምትወዱት ነገር ጋር ጧጧ በባዶ ሆዳችሁ ብትጠጡት
ጥቅም ታገኙበታላችሁ። አንደኛ የተፈጥሯዊ አትክልቶች ስለሆኑ ለጤናችን፣ ለቆዳችን፣ ለብዙ ነገራችን በጣም አሪፍ ናቸው ማለት ነው። ይህ በክቱነት ከሌላችሁ ሀሽሽ ይሆናል። ምንድነው ሽበት የሚባለው ማለት ነው። አረብ ሀገር ሰቁታላችሁ እሱ ራሱ ይሆናል ማለት ነው። እሱን ራሱ ይሄ ከሌላችሁ በክቱነት ከሌላችሁ ሀሽሹን እንደዛው አጥባችሁ ከእናንተ ከምትፈልጉት ጋር ቀላቅላችሁ ፈጭታችሁ መጠቀም ትችላላችሁ። የግዴታ ይሄ ብቻ አይደለም ማለት ነው። ያኛው ራሱ ትልቅ የሆነ እንትን አለው እና ተጠቀሙበት፣ ተወዱታላችሁ። ሁሌም በባዶ ሆዳችሁ ጧት ብትጠጡት በጣም 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 ተጠቀሙበታላችሁ ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ ይሆነላችሁ።